በፍጥነት በጥንካሬ ወይም ደግሞ መሳሪያን በመጠቀም ስኪልፉል ሊሆኑ በቃ በጣም ፊልም ላይ እንደምናየው አይነት ተዋጊዎች 5 ዓለም ላይ ያሉ ውሸት የሚመስል የውጊያ ታክቲካቸው ፊልም ላይ ላስናየው ፊልም ስለሆነ ነው የሚመስለን ግን እውነት የሆኑ ተዋጊዎችን ነው 5ቱ ሊስት ያደረኩት። 5ኛ ላይ ያደረኩት ቫይኪንጎችን ነው። ቫይኪንጎች በጥንካሬያቸውና በጭካኔያቸው ይታወቃሉ። ያሁኗ ኖርዌይ ስካንዲኔቪያ አካባቢ ኖርዌይ ስዊድን ምናምን የሚባሉት ሀገሮች ናቸውና ረጃጅም ናቸው ታውቃላችሁ። እነሱ በጣም ጠንካራ ናቸው በዛ ርዝምና ላይ። በዛ ላይ ደግሞ ራብተኛ ናቸው። በጣም በቃ በመድፈርና በመግደል ነው የሚታወቁት። በቃ ሬደርስ ናቸውና ብዙ ጊዜ የሚጠቀሙት መሳሪያ ደግሞ አክስ ነው ወይም ደግሞ ገጀራ ነው ምንድነው የሚባለው እንደሱ ነው የሚጠቀሙት ማለት ነው። 4ኛ ላይ ደግሞ ያደረጉት ዙሉ ነው። ዙሉ የአፍሪካ አስጨናቂ ያሁኑ ሳውዝ አፍሪካ አካባቢ ያሉ ናቸውና ዙሉ ዋሪየርስ በጣም የሚለዩ ዋሪየርሶች ናቸው። በጣም ጠንካራ ናቸው። ረጅምነትና ሰውነታቸውን ያው አፍሪካ ምን እንደሆነ ታውቃላችሁ አይደለ? እኚህ ዋሪየርሶች በቡድን ትንሽ ናቸው። እሺ አሁን የምነግራችሁ ሰዎች ተሸንፈዋል፣ ግን ሲዋጉ እስከ ሞት ነው የሚዋጉት። በፍጹም እጅ መስጠት የሚባል ነገር አያውቁም። በጣም ጠንካራ ናቸው። በእጃቸው እንዲህ ነው የሚፈነቅቁ። ሁለት ቦታ ብቻ ከነሱ ጋር ፌስ ቱ ፌስ አትግባ። እንግሊዞች ያው መሳሪያ ስለያዙ ነው ያሸነፏቸው ማለት ነው። ከዛ ደህና አድርገው ነው የቸበቸቧቸው። በጣም ነው የሚያወጡት አስበው የሚያክል ወጠምሻ እና በጣም አደገኛ ተዋጊ ባዶ እግራቸውን የሚዋጉት የሚዘሉት ዝላሽ ከዛፍ ዛፍ ራሱ እየዘለሉ አታክ የሚያደርጉበት መንገድ በጣም ያስገርማል። 3ኛ ላይ ያደረኩት ሞንጎሎችን ነው። ሞንጎሎች እነ ጌንጊስ ካን ዓለምን ያንቀጥቀጠው የያዙት በሞንጎል ወታደሮች ምክንያት ነው። ሞንጎል ዋሪየርስ በጣም ሆርስመኖች ስፔሻሊ ሆርስመኖቹ እንደዚህ በ120 ስፒድ እየሄደ ነው ፈረሱ። ቀስት የሚወር ቀስቱ ቀጥታ ማለት ነው ውስጥ ነው የሚገባው። ውስጥ በቃ አይስቱም። በዚህ ፍጥነት ላይ ፈረሱ የሚሄድበት ፍጥነት ይባላል ከነፋስ ከመኪና ይፈጥናል የሚባለው። በጣም በቃ ፈረሱ ባለው ሊሚት ነው። በዛ ላይ የሚገርመኝ እጃቸው ለቃው እንደዚህ ነው ቀስት እንትን ሊይዙ። በዛ ላይ ደግሞ የውጊያ ስኪላቸው ጨካኝ ናቸው። የሌለ ጨካኞች ናቸው። መስሚያቸው ጥጥ ነው። 3ኛ ላይ አድርጌያቸዋለሁ ማለት። 2ኛ ላይ ያደረኩት ስፓርታኖች ናቸው። ስፓርታኖች ያውኑ ግሪክ አካባቢ ነው። በቃ እኔ እንደ ስፓርታኖች ፋራ በቃ ከ7 ዓመታቸው ጀምሮ ነው መሰልጠን የሚጀምሩት። ምንም አይነት ፍራቻ አያውቁም ነው የሚባለው። ምንም አይነት ነገር በቃ መሞት በጣም ደስ እያላቸው ነው የሚሞቱት። በቃ ደስተኛው ነው የሚሞቱት። በቃ ሞትን በጣም ይፈልጉ። ለዛው በጣም አስጊና ኃይለኛ ተዋጊዎች ነበሩ። በጣም አስቸጋሪ በቃ ራሳቸው በግሪኮቹ ላይ ይፈሩ ነበር ስፓርታኖች። ከ7 ዓመታቸው ጀምሮ በጣም ዊርድ በሆነ ሁኔታ ነው የሚሰለጥኑበት መንገድ ራሱን የቻለ ሌላ ኃይለኛ ባይሆኑ የሚገርመኝ ነው። 1ኛ ላይ ማረገውን ግን አጠብቁትም። የሚገርማችሁ ነገር አጠር ያሉ አሁን እስካሁን የጠራውላችሁ ረጃጅሞች ሰውነታቸው በጣም ጠንካራ ፊዚካሊ ጄኔቲክሊ ኃይለኛ የሆኑ ናቸው። አሁን 1ኛ ላይ ግን ማረግላችሁ በፍጹም በቃ አጠር ያሉ እዚህ ግባ ማይመስሉ ምናምን ናቸው። ነገር ግን ሳሙራውያንን የሚያክል ተዋጊ የለም። ሳሙራውያን የጃፓኖቹ ማለት ነው የሚገርሙ ማለት አሁን እስካሁን የጠራውላችሁ በሰከንዶች ነው የሚገሏችሁ። ለምሳሌ በቢላ ወርወራው ሰልቅጣው ነው የሚለጥሏችሁ። 2 ቦታ ነው በዚህ ሳሙላ 2 ቦታ ነው የሚሰለጥቋቸው። እነዛ ፊዚካሊ ጠንካራ ናቸው። እውነት ነው ከያዟቸው አበቃላቸው። ነገር ግን እንዴት ትይዛቸዋለኝ? እኚህ እኮ መንፈስ ናቸው። ኒንጃ እኮ ናቸው። ፊልም ላይ የምናየው ኒንጃ ምናምን ተጋኖ አይደለም። እንደውም ያንስባቸዋል ለሳሙራውያን ነው የምላችሁ። በጣም የሚገርሙ ማለት ነው። ሰልቅጣው ነው የሚጥሉ። ሰለቃቅጠው ማለት ነው። እንደ ሳላድ ነው እንደሚበጥኑ እንዴ። ሳሙራውያን በጣም ኃይለኛ ተዋጊዎች ናቸው። መሳሪያ ምንም አይነት መጠቀም ይችላል። እጅ ለእጅም ብትገባ ከነዛ ጋር እጅ ለእጅ እንኳን ቢገቡ ጥንካሬ ባይበልጡም ከነዛ በታክቲክ ቴኳንዶ ላይ በጣም ኃይለኛ ስለሆኑ በቴኳንዶ ብቻ ዘርረው አስተኝተው ቆልፈው ነው የሚያስተኛቸው እና 1ኛ አርጊያቸዋለሁ በኔ ሊስት ማለት ነው።